ሰበር ዜና ማምሻውን አሜሪካና እስራኤል በኢራን የኃይል ማመንጫዎች ላይ ጥቃት አድርሰዋል። እንደምናላችሁ የዜና 08 ተመልካቾቻችን፣ በቀጣዮቹ ሰዓታት የዚህን የሰበር ዜና ትንታኔዎችና ወቅታዊ ጉዳዮችን እናስቃኛችኋለን። አብራችሁን ቆዩ። የአሜሪካና የእስራኤል ጥምር የአየር ኃይል በኢራን ቁልፍ የኃይል መሰረተ ልማቶች ላይ ያነጣጠረ መጠነ ሰፊ ጥቃት ሰንዝረዋል። እንደ ዘገባዎቹ ከሆነ ጥቃቱ በኢስፋሃን የሚገኝ ዋና የጋዝ ማስተዳደሪያ ህንጻና የጋዝ ግፊት መቀነሻ ጣቢያ እንዲሁም በኮራም ሻህር የሚገኝ የጋዝ ቧንቧ መስመር ላይ ከፍተኛ ጉዳት አድርሷል። ይህ ጥቃት የተፈጸመው ዶናልድ ትራምፕ ኢራን የሆርሙዝ ሰርጥን እንድትከፍት የሰጡት የ48 ሰዓታት የግዴታ ገደብ ካለቀ በኋላ ነው። የአሜሪካ ማዕከላዊ እዝ እስካሁን ድረስ በኢራን ውስጥ ከ9000 በላይ ኢላማዎችን መምታቱንም አስታውቋል። በኢራን ወገንም መጅተባ ካሚኒ አዲሱ የበላይ መሪ በመጀመሪያው የጽሑፍ መግለጫቸው ባስተላለፉት መልእክት የሆርሙዝ ሰርጥን የመዝጋት ስልጣን እንደ ጫና ማሳደሪያ መሳሪያነት መጠቀሙ መቀጠል አለበት ብለዋል። በተጨማሪም ለተገደሉት ኢራናውያን በሙሉ በአጸፋዊ እርምጃ ደም እንደሚመለስም ዝተዋል። መስዑድ ፐዜሽኪያን የኢራን ፕሬዝዳንት ኢራን ለእስራኤልና ለአሜሪካ በጭራሽ እጅ አትሰጥም ሲሉ በብሔራዊ ቴሌቪዥን ተናግረዋል። ሆኖም ከጎረቤት ሀገራት ጋር ግጭት እንደማይፈልጉና ጥቃቱ በኢራን ላይ ካልተሰነዘረ በስተቀር በጎረቤቶች ላይ ሚሳኤል እንደማይተኩሱም ገልጸዋል። በአጸፋውም በቴል አቪቭ በኔጌቭና በሙት ባህር አካባቢዎች የባሊስቲክ ሚሳኤል ጥቃቶችን ሰንዝራለች። ቴል አቪቭ ላይ በህንፃዎች ላይ ከፍተኛ ጉዳት ደርሷል። በትላልቅ ጉድጓዶችም መንገዶች ተዘግተዋል። በቴል አቪቭ ቢያንስ ብዙ ሰዎች መቁሰላቸው ተረጋግጧል። ብዙዎቹ ሚሳኤሎች በእስራኤል የመከላከያ ስርዓት ቢመክሩም አንዳንዶቹ ግን ኢላማቸውን መምታታቸው ተገልጿል። የዓለም መሪዎችን በወቅታዊው የአሜሪካ እስራኤልና ኢራን ጦርነት ዙሪያ ያላቸው አቋምና ሀሳብ በሶስት ዋና ዋና ጎራዎች ተከፍሏል። የመጀመሪያው ጎራም የአጥቂው ጎራ የአሜሪካና እስራኤል ሲሆን የአሜሪካ ፕሬዝዳንት የሆኑት ዶናልድ ትራምፕ የእሳቸው ሀሳብ እንግዲህ ፈጣንና ጠንካራ እርምጃ በሚል መርህ ላይ የተመሰረተ መሆኑን ገልጸዋል። ትራምፕ የኢራን መንግስት እንዲወገድ በይፋ ባይጠይቁም ኢራን የኒውክሌር መርሃ ግብሯን እንድታቆምና የሆርሙዝ ሰርጥን እንድትከፍት የ48 ሰዓት ማስጠንቀቂያዎች ሰጥተው ነበረ። የዲፕሎማሲው ጊዜው አልፏል የሚል ጠንካራ አቋምም ይዘው ማምሻውን በተለያዩ የኃይል ማመንጫዎች ላይ ጥቃት ሲያደርጉና ሲሰነዝሩም አድረዋል። ይህንንም ነገር ለ5 ተከታታይ ቀናት እንደሚቀጥሉም ዝተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን በበኩላቸው ይህንን ጦርነት የመኖር ወይንም ያለመኖር ትግል አድርገውታል። ዋና ዓላማቸው የኢራንን ወታደራዊ አቋምና የኒውክሌር ስጋት ለአንዴና ለመጨረሻ ጊዜ ማክሰም ነው። ከትራምፕ ጋር በመቀናጀት የድል ዕድሉን መጠቀም አለብን የሚል ሀሳብ አላቸው። ሁለተኛው የዲፕሎማሲና የጥንቃቄ ጎራ ብሪታንና የአውሮፓ ህብረትን ይነካል። ጠቅላይ ሚኒስትር ኬር ስታርመር ብሪታንያ ከአጥቂነቱ ጎራ አልተሰለፈችም፣ ስታርመር በአየር ድብደባ መንግስትን መለወጥ አላምንም በማለት ለአሜሪካ ያላቸውን ተቃውሞ ገልጸዋል። ይሁን እንጂ የኢራን ሚሳኤሎች በክልሉ ያሉ የብሪታንያ ጥቅሞች እንዳይጎዱ የመከላከል እርምጃ ላይ ትኩረት አድርገዋል። የአውሮፓ ህብረትም ህብረቱ ጦርነቱ ወደ ከፋ ቀውስ እንዳያመራ ስጋቱን ገልጿል። በተለይም የነዳጅ ዋጋ መናር የአውሮፓን ኢኮኖሚ እንደሚጎዳና በሰላማዊ መንገድ ውይይት እንዲጀመር ግፊት እያደረጉ ይገኛሉ። ሶስተኛው የተቃዋሚው ጎራ ሩሲያና ቻይናንም ያካትተውም ሩሲያ የጦርነት ለሩሲያ የነዳጅ ዋጋ እንዲጨምር ስለሚያደርግ የኢኮኖሚ ጥቅም ቢኖረውም በፖለቲካው ረገድ ግን አሜሪካን ወራሪ ስትል ከሳታለች። ሩሲያ ጦርነቱ አሜሪካን የዩክሬን ጉዳይ ትኩረት እንድትነጥቅ ያደርጋታል የሚል ስሌት አላት። ቻይና በበኩሏ የኢራን የቅርብ የንግድ አጋር በመሆኗ ጥቃቱን በጽኑ ትቃወማለች። የሀገራት ሉዓላዊነት መከበር አለበት፣ አሁን አሜሪካ እያደረገችው ያለችው ነገርም የሀገርን ሉዓላዊነት መጣስ ነው የሚል አቋምን ይዛለች። ጦርነቱ በዓለም አቀፍ ንግድና በኃይል አቅርቦት ላይ የሚያመጣውን መስተጓጎልም አጥብቃ ትፈራለች። ዓለም በአሁኑ ወቅት በሁለት ጽንፍ ተከፍላለች። አሜሪካና እስራኤል ኃይልን በመጠቀም መፍትሄ ለማምጣት ሲሞክሩ፣ የአውሮፓና እስያ ደግሞ በኢኮኖሚና በዲፕሎማሲያዊ ስጋት ተወጥረዋል። የኢራን አሁናዊ ወቅታዊ መረጃም እንደሚያመለክተው መንግስታቸው እስላማዊ ሪፐብሊክ አሁንም በጦርነት ጊዜያዊ ካውንስል እየተመራች ሲሆን የህዝብ ብዛቷ 92,417,700 ደርሷል። ኢንተርኔቱ ክፍት ቢሆንም በጦርነቱ ምክንያት 7.54% ሲሆን የመቆራረጥ ችግር ይታይበታል። ይህም የሳይበር ጥቃት ምክንያት ሊሆን ይችላል ተብሏል። አሁን ያለችበት የአህጉሩ ሁኔታም ሳውዲ አረቢያና የተባበሩት አረብ ኤምሬትስ ከገለልተኝነት ወጥተው በአሜሪካ በኩል ጫና እያሳደሩ መሆኑ ተዘግቧል።
ሰው አልባ አውሮፕላኖች ብቻ አይደሉም፣ አሁን የሰው ልጅን ትዕዛዝ የማይጠብቁ ገዳይ ሮቦቶች ስጋት ሆነዋል። የተባበሩት መንግስታት ድርጅት በሰው ሰራሽ አስተውሎት ወይም AI የሚመሩ የጦር መሳሪያዎችን አገደ። ግን ሀገራት ይህንን ስምምነት በትክክል ያከብራሉ ወይንስ በድብቅ የጥፋት ማሽን እያመረቱ ነው? የሰው ልጅ የመጨረሻው ፈጠራ የራሱ ማጥፊያ ይሆን? የተባበሩት መንግስታት ድርጅት UN በታሪኩ ለመጀመሪያ ጊዜ AIን በጦርነት ቀጠናዎች ላይ በራሱ ውሳኔ ግድያ እንዳይፈጽም የሚከለክል ዓለም አቀፍ ስምምነትን አጽድቋል። ይህ ታሪካዊ ውሳኔ የመጣው የቴክኖሎጂ ባለሙያዎችና የሰብአዊ መብት ተሟጋቾች AI የሰው ልጅን መቆጣጠር የማይችልበት ደረጃ ላይ ከመድረሱ በፊት ገደብ ሊበጅለት ይገባል የሚል ተከታታይ ማስጠንቀቂያ ከሰጡ በኋላ ነው። ስምምነቱ ማሽኖች የሰውን ሕይወት ለመቅጠፍ ውሳኔ የሚያሳልፉበት ማንኛውንም ቴክኖሎጂ በጽኑ ይከላከላል። ምንም እንኳን አብዛኞቹ ሀገራት ስምምነቱን ቢፈርሙም አሳሳቢው ነጥብ ግን አፈጻጸሙ ላይ ነው። ታላላቅ ሀገራት በቴክኖሎጂ የሚደረገውን የጦር መሳሪያ ውድድር በድብቅ መቀጠላቸውን የደህንነት ተንታኞች ይጠቁማሉ። አንድ ማሽን በጦር ሜዳ ስህተት ቢሰራ ተጠያቂው ማን ነው? ፈጣሪው ወይንስ ማሽኑ? የጦርነት ሜዳዎች ወደ ኮምፒውተር ጨዋታነት እየተቀየሩ ባሉበት በዚህ ዘመን የሰው ልጅ ሞራልና ሕሊና ከሮቦቶች ስልተ ቀመር አልጎሪዝም ጋር የሚያደርገው ፍልሚያ የዓለምን ደህንነት ትልቅ አደጋ ውስጥ ጥሎታል። የካንሰር ሴሎችን መውጋት የሚችሉ ናኖ ሮቦቶች ይፋ ተደርገዋል። ተመራማሪዎች በሰው ደም ውስጥ ገብተው የካንሰር እጢዎችን ወይም ቲዩመሮችን የሚለዩና የሚያጠፉ ናኖ ሮቦቶችን ይፋ አድርገዋል። እነዚህ ሮቦቶች ልክ እንደ ጥቃቅን የቀዶ ጥገና ቢላዋ ማይክሮስኮፒክ ስካልፐልስ የሚያገለግሉ ሹል ጫፎች አሏቸው። በሰውነት ውስጥ ከተለቀቁ በኋላ በመግነጢሳዊ ኃይል እየተመሩ ወደ ካንሰር ሴሉ በመሄድ የሴሉን የውጭ ሽፋን ይበሳሉ። ከዚያም መድኃኒቱን በቀጥታ ወደ ሴል ውስጥ በመርጨት ያጠፉታል። ይህ ዘዴ ጤናማና ሌሎችን ስለማይጎዳ የኬሞቴራፒን የጎንዮሽ ጉዳት ሙሉ ለሙሉ ለማስቀረት እንደሚረዳም ተዘግቧል። የሳይንስ ዴይሊ መረጃ ነው። በህዋ ሳይንስ የማግኔታር ኮከብ ልደትና አዲስ የሚጮህ ድምጽ ይፋ ተደርጓል። የስነ ህዋ ተመራማሪዎች SN 2024 AFAV ተብሎ የሚጠራ እጅግ ብሩህ የሆነ የኮከብ ፍንዳታ ወይም ሱፐርኖቫ ሲከታተሉ ቆይተው ከፍንዳታው ውስጥ የሚወጣ እንግዳ የሆነ የብርሃን ሞገድ ማግኘታቸውን ገልጸዋል። ይህ ሞገድ ወደ ድምጽ ሲቀየር ትልቅ የሆነ ኃይለኛ ድምጽ ያለው ሲሆን ይህም የፍሪኩዌንሲው መጠን በጊዜ ሂደት እየጨመረ መሄዱን ያሳያል። ሳይንቲስቶች እንደሚሉት ይህ ድምጽ የመጣው ማግኔታር የተባለ እጅግ ከፍተኛ ኃይል ያለው ኮከብ ሲወለድ በሚፈጠረው ንዝረት ነው። ይህ ግኝት የአይንስታይንን የጠፈር ንዝረት ወይም ጀነራል ሪሌቲቪቲ ቲዮሪ በተግባር የሚያረጋግጥ ትልቅ ክስተት ሆኖ ተመዝግቧልም ብለዋል። ዜና 08ን ሰብስክራይብ ያድርጉና ለተጨማሪ መረጃዎችና ሰበር ዜናዎች ይጠብቁን። እናመሰግናለን።